እውነተኛ ፍቅር ቀላል አይደለም፣ ግን መታገል አለብህ። ምክንያቱም አንዴ ካገኘኸው ፈጽሞ እሱን የሚተካ አታገኝም። ፍቅር ማለት ሁልጊዜ ደስተኛ መሆን አይደለም። ፍቅር ማለት መታመምም ነው። ፍቅር ማለት በብዙ ነገሮች መስዋዕት መክፈል ነው። ፍቅር ማለት ካንተ ደስታ ይልቅ ለዛ ሰው ደስታ መጨነቅ ማሰብ ነው። ፍቅር ማለት ካንተ ይልቅ ለዛ ሰው መኖርና ማሰብ ነው። እናም ፍቅር ብዙ መስዋዕትነትን ይጠይቃል። ያንን ሁሉ አልፈህ ግን የምትፈልገውን ፍቅር ካገኘኸው እመነኝ አንተ በጣም ደስተኛ ነው የምትሆነው። እድለኛም ነህ።